ወዳጄ አንድ በጣም ቀላል ነገር ልጠይቅህ እስኪ። በቀን ውስጥ ስንት ሰዓታት አሉህ? 24 ሰዓታት አይደል? ኤሎን መስክ ስንት ሰዓታት አሉት? 24 ሰዓት። አንድ ቢሊዮነርስ ስንት ሰዓታት አሉት? 24 ሰዓታት። የጽዳት ሰራተኛውስ? እሱም 24 ሰዓታት አለው እንደምትለኝ እርግጠኛ ነኝ። ታዲያ እስኪ ንገረኝ፣ ለምንድን ነው አንዳንዶቹ ሮኬቶችንና የኤሌክትሪክ መኪናዎችን ሲሰሩ፣ ሌሎቹ ደግሞ አንድ መጽሐፍ ለማንበብ ጊዜ አጣን ብለው የሚያማርሩት? ያው 24 ሰዓት ግን የተለየ ውጤት ለምን? ዓለም ከመቼውም ጊዜ በበለጠ ፍጥነት እየተጓዘች ነው። አርቲፊሻል ኢንተለጀንስ ጽሑፎችን እየጻፈ ነው። ሮቦቶች መኪና እየነዱ ነው። ስልክህ ከአብዛኛው ሰው የበለጠ ብልህና ጓደኛ ሆኗል። አንተ ግን ወዳጄ አሁንም ጊዜ የለኝም እያልክ ነው። በግልጽ ልንገርህ፣ ጊዜ አለ፣ ነገር ግን እንዴት እንደምትጠቀምበት አታውቅም። ዛሬ ከሃርቫርድ ፕሮፌሰር የተገኘን የንድፈ ሐሳብ ትምህርት ሳይሆን በትክክል የሚሰራውን እኔ ከ24 ሰዓትና ከትልቅ ህልም ውጪ ምንም ባልነበረኝ ጊዜ የተማርኩትን እውነተኛ መንገድ ላስተምርህ። ስለዚህ በጥሞና አዳምጠኝ። ይህ ህይወትህን ሊቀይረው ይችላል። ለቮይስ ኦፍ ዊል ቤተሰብ አዲስ ከሆናችሁና ዩቲዩብ ላይ ቁም ነገር ማየት የምትፈልጉ ሰዎች ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ በማድረግ ጀምሩ። ለምትወዷቸው ሰዎች እና 24 ሰዓታቸውን በትክክል እንዲጠቀሙ ይህንን ቪዲዮ ሼር አድርጉላቸው። አንተ የኔን ህይወት አታውቅም፣ ስራ አለኝ፣ ቤተሰብ አለኝ፣ ኃላፊነቶች አሉብኝ ልትለኝ ይሆናል። አዎ አውቃለሁ፣ ግን እስኪ ልጠይቅህ። አሁን ስልክህን አውጣና ሴቲንግ ውስጥ ገብተህ የስክሪንን ጊዜ ስክሪን ታይም ተመልከት። ትናንት በማህበራዊ ሚዲያ ላይ ስንት ሰዓት አሳለፍክ? 3 ሰዓት፣ 4 ሰዓት፣ 5 ሰዓት? አትዋሽኝ። እኔ እናት ወይም አባት አይደለም፣ አልቆጣህም፣ ጓደኛህ ነኝ። ለጓደኛ ደግሞ እውነቱ ይነገራል። ሀብታም ሊያደርግህ የሚችልን ክህሎት ከመማር ይልቅ ቲክቶክ ላይ የማታውቃቸው ሰዎች ሲጨፍሩ በማየት ብዙ ጊዜ አሳልፈሃል። አስተሳሰብህን ሊቀይሩ የሚችል መጽሐፎችን ከማንበብ ይልቅ ትዊተር ላይ ከሰዎች ጋር ስትከራከር ብዙ ጊዜ አሳልፈሃል። ህልምህን ከመገንባት ይልቅ ኔትፍሊክስ በማየት ብዙ ጊዜ አሳልፈሃል። ከዛም ጊዜ የለኝም ትላለህ። ወዳጄ ጊዜማ አለህ፣ ግን ለተሳሳቱ ነገሮች እየሰጠኸው ነው እያልኩህ ነው። እኛ አሁን የምንኖረው የትኩረት መስረቂያ ኦሎምፒክ ወይም ዲስትራክሽን ኦሎምፒክስ ዘመን ውስጥ ነው። ሁሉም ሰው የአንተን ጊዜ ለማባከን እየተፎካከረ ነው። ኢንስታግራም ጊዜህን ይፈልጋል፣ ዩቲዩብ ጊዜህን ይፈልጋል፣ በስልክ ላይ ያለው አዲሱ ጌም ጊዜህን ይፈልጋል። እነዛ ጓደኞችህ እንኳን ፋይዳ ስለሌላቸው ነገሮች ለማውራት ጊዜህን ይፈልጋሉ። ጊዜህ አዲሱ ወርቅ ነው፣ እናም ሁሉም ሰው ከአንተ ሊቆፍረው ይፈልጋል። ታዲያ ወዳጄ ወርቅህን እንዲሰርቁህ ትፈቅዳለህ ወይስ እንደ ዘንዶ ትጠብቀዋለህ? ጊዜህን በትክክል እንድትጠቀም ሊያደርግህ የሚችል የ24 ሰዓትን እስኪንከፋፍለው እውነታውንም እንነጋገር። 8 ሰዓት ትተኛለህ። እንቅልፍ አስፈላጊ ነው። በቀን 2 ሰዓት ተኛ ብዬ እኔ አልነግርህም። ያ ሞኝነት ነው። አእምሮህ ስለሚፈልገው 8 ሰዓት ተኛ። አሁን 16 ሰዓት ቀረህ። 9 ሰዓት ለስራ፣ ከ8 ሰዓት እስከ 10 ሰዓት ትሰራለህ። ገንዘብ መስራትና ሂሳብ መክፈል ስላለብህ የትራንስፖርት ጊዜህን ጨምሮ 9 ሰዓት እንበለው። አሁን 7 ሰዓት ቀረህ። 2 ሰዓት ለግል ጉዳይ ትበላለህ፣ ትጠጣለህ፣ መሰረታዊ ነገሮችን ታደርጋለህ። አሁን 5 ሰዓት ቀረህ። 5 ሰዓታት ያ ማለት 300 ደቂቃዎች ማለት ነው። 18000 ሰኮንዶች በየቀኑ ህይወትህን ለመቀየር ልትጠቀምባቸው የምትችላቸው ነገሮች ናቸው። ግን አብዛኛው ሰው በዚህ 5 ሰዓት ምን ያደርጋል? ስክሮል ያደርጋል፣ ፊልም ያያል፣ በኑሮ ያማርራል። ከዛም ከ10 ዓመት በኋላ ነቅቶ ህይወቴ እንዴት እንዲሆነ ይላል። እንዴት እንደሆነ ልንገርህ። በቀን 5 ሰዓት ለ10 ዓመት ማለት 18250 ገደማ ነው። ይህ በማንኛውም ነገር ላይ ባለሙያ ለመሆን፣ 3 ቋንቋዎችን ለመማር፣ የሚሊዮን ዶላር ቢዝነስ ለመገንባትና ሙሉ ህይወትን ለመቀየር በቂ ነው። ግን አንተ በምንም ነገር ላይ ባለሙያ ሳትሆን፣ ምንም ጠቃሚ ነገር ሳትማር፣ ምንም ሳትገነባ ፀጉሩ የሸበተና ጸጸት የበዛበት ሰው ሆነህ አርጅተሃል። አትገረምም? እባክህ ይህንን ሰው አትሁን። ይህ አይነቱ ሰው ለአንተ በፍጹም አይገባህም። አሁን የዚህን ዓመት የጊዜ ቀመር እንዴት እንደምትጠቀም 3 መሰረታዊ ህጎችን ልንገርህ። ህግ 1 የጠዋት ድል ወይም ዘ ሞርኒንግ ቪክቶሪ። ጠዋትህን ስታሸንፍ ቀንህን ታሸንፋለህ። ስትነቃ የመጀመሪያው 1 ሰዓት ወርቅ ናት። አእምሮህ ንጹህ፣ ጉልበትህ ከፍተኛና ቁርጠኝነትን ጠንካራ የሚሆንበት ጊዜ ነው። ኢሜል የምታይበት ወይም የቀድሞ ፍቅረኛህ ምን ቁርስ እየበላች እንደሆነ ኢንስታግራም የምታይበት ወይንም ልትቆጣጠራቸው ስለማትችላቸው ነገሮች ዜና የምታይበት ጊዜ አይደለም። ይልቁንስ በእነዚያ ምትክ ለ30 ደቂቃ አንብብ፣
አዲስ ነገር ተማር። ለ20 ደቂቃ ስፖርት ስራ፣ ለ10 ደቂቃ ግቦችህን ጻፍ። በየቀኑ ምንም አይነት ሰበብ አታቅርብ። ይህንን ስታደርግ ጠዋትህን አሸንፈሃል፣ አድገሃል፣ በራስህ ላይ ኢንቨስት አድርገሃል። አብዛኛው ሰው መኖር የሚጀምረው ከጠዋቱ 4 ሰዓት በኋላ ነው። አንተ ግን ከእነሱ በ3 እርምጃ ቀድመሃል። ህግ ቁጥር 2 የጊዜ ክፍፍሎችን ወይም ታይም ብሎክስን አዘጋጅ። ብዙ ስራዎችን በአንድ ላይ መስራት ወይም መልቲታስኪንግ ስራ የበዛብህ እንዲመስልህ የሚያደርግህ ግን ድሃ አድርጎ የሚያስቀርህ ውብ የሆነ ውሸት ነው። በምትኩ የጊዜ ክፍፍሎችን ተጠቀም። ለአንድ ነገር 1 ሰዓት ስጥና ሙሉ ትኩረትህን አድርግ። ይህንን ለማድረግ እንዲረዳህ የሚከተሉትን የሰዓት ክፍፍሎች ተጠቀም። ጠዋት ከ2 ሰዓት እስከ 3 ሰዓት ኢሜሎችንና አስቸኳይ ስራዎችህን ቼክ አድርግና ኢሜልህን ዝጋ። ጠዋት ከ3 ሰዓት እስከ 6 ሰዓት ጥልቅ ስራ ወይም ዲፕ ወርክ፣ በጣም አስፈላጊ ስራህን ያለምንም ረብሻ ስልክህን ሳይለንት አድርገህ ትሰራለህ። ከ6 ሰዓት እስከ 7 ሰዓት ምሳና እረፍት አድርግ። ከ7 ሰዓት እስከ 11 ሰዓት ስብሰባዎች፣ የስልክ ጥሪዎችና የጋራ ስራዎችን ጨርስ። ከ11 እስከ 12 ሰዓት ስፖርትና እንቅስቃሴ። አካልህ ተሽከርካሪ ነው፣ ከተበላሸ ሁሉም ነገር ይቆማል። ምሽት ከ12 ሰዓት እስከ 1 ሰዓት የቤተሰብ ጊዜ፣ ግንኙነትም አስፈላጊ ነው። ምሽት ከ1 ሰዓት እስከ 3 ሰዓት የመማሪያ ጊዜህ፣ ይህ የተቀደሰ ጊዜና የወደፊት ህይወትህን የምትገነባበት ነው። ምሽት ከ3 ሰዓት እስከ 4 ሰዓት ራስህን መገምገምና ማቀድ። ዛሬ ምን ተማርኩ? ነገ ምን ማሻሻል እችላለሁ? ምሽት ከ4 ሰዓት ጀምሮ እንቅልፍ አድርግ። እረፍት አሪፍ ነው። ይሄ ሲስተም ውስብስብ አይደለም፣ ቀላል ነው። ግን ቀላል ማለት ላለመድከም የተመቼ ማለት አይደለም። ህግ ቁጥር 3 የጊዜ ሌቦችህን ግደል። አሁን ላይ ጊዜህን እየሰረቁት ያሉት እነማን እንደሆኑ ልንገርህ። የመጀመሪያው ማስታወቂያዎች ናቸው ወይም ኖቲፊኬሽንስ። እያንዳንዱ የድምፅ መልእክት ትኩረትህን ይሰርቃል፣ አጥፋቸው። ስልክህን አንተ በፈለግከው ሰዓት እንጂ እሱ ሲነግርህ አትየው። ሌላው በኢሜል ሊያልቁ የሚችሉ ትናንሽ ስብሰባዎች። በሁለት አንቀጽ ተጽፎ ሊያልቅ ለሚችል ነገር ስብሰባ ለሚጠራ ሰው አይሆንም በል። ሌላው ደግሞ ሁሌም የሚወስዱ እንጂ የማይሰጡ ሰዎች፣ ሊያማርሩህ የሚደውሉ ምክርህን ፈልገው ግን የማይተገብሩ፣ እነዚህን ሰዎች ከሩቅ ወደዳቸው። ሌላውና ዋናው ፍጹምነትን መጠበቅ ወይም ፐርፌክሽኒዝም፣ ትክክለኛውን ጊዜና ትክክለኛውን እቅድ መጠበቅ። ወዳጄ ፍጹም የሆነ ጊዜ የለም፣ ያለው አሁን ብቻ ነው። የተሰራ ነገር ከፍጹም ነገር ይበልጣል። ደን ኢዝ ቤተር ዛን ፐርፌክት ይባላል። ሌላውና የመጨረሻው ለሁሉም ነገር እሺ ማለት። አስፈላጊ ላልሆነ ነገር እሺ ባልክ ቁጥር አስፈላጊ ለሆነ ነገር አይሆንም እያልክ ነው። አይሆንም ኖ ማለትን ተማር። ይሄ በራሱ ሙሉ አረፍተ ነገር ነው። አሁን ደግሞ 3ቱ ህይወትህን የሚቀይሩ የምሽት ጥያቄዎችን ልንገርህ። ማታ ከመተኛትህ በፊት ራስህን እነዚህን 3 ጥያቄዎችን ጠይቅ። አንደኛ፣ ዛሬ ምን ተማርኩ? ይህንን መመለስ ካልቻልክ ቀኑን አባክነኸዋል። እውቀት እንደ እድገት ብዜት ወይም ኮምፓውንድ ኢንተረስት ነው። ዛሬ ትንሽ ይመስላል፣ በ10 ዓመት ግን ማንንም የማያስደፍር ጉልበት ይሆናል። ሁለተኛ ጥያቄ፣ ዛሬ ምን ፈጠርኩ? አንተ ፈጣሪ እንጂ ተጠቃሚ ወይም ኮንሱመር ብቻ መሆን የለብህም። የሆነ ነገር ጻፍክ፣ ገነባህ፣ ሰውን ረዳህ ወይስ ችግር ፈታህ? ሶስተኛ፣ ዛሬ ወደ ግቤ ተጠጋሁ ወይ? ግብ ከሌለህ የመጀመሪያው ችግርህ እሱ ነው። ግብ ካለህ ግን ቢያንስ አንድ ትንሽ እርምጃ ወደፊት መሄድ አለብህ። በነገራችን ላይ የ1 ሰዓት ህግ ወይም the 1 hour rule የሚባል ህግ አለ። ዛሬ ልታደርገው የምትችለውን ተግባራዊ ነገር ልስጥህ። የ1 ሰዓት ህግ እለዋለሁ። በየቀኑ 1 ሰዓት ስጠኝ፣ 60 ደቂቃ፣ የቀንህ 4% ብቻ። ይህንን 1 ሰዓት በራስህ ላይ ኢንቨስት አድርግበት። ስራ አይደለም፣ መዝናኛ አይደለም፣ አንተ የምታድግበትን ብቻ። ከፍተኛ ገቢ የሚያስገኝ ክህሎት ተማር። ለምሳሌ ዲጂታል ማርኬቲንግ፣ ኮዲንግ፣ ቪዲዮ ኤዲቲንግ ወይም ሴልስ ወይም ደግሞ ፐብሊክ ስፒኪንግ። በአመት 365 ሰዓታት ይሆናል። ያ ማለት 45 ሙሉ የስራ ቀናት ወደ 2 ወር ገደማ ማለት ነው። በቀን 1 ሰዓት ብቻ በመስጠት በአንድ ዓመት ውስጥ ዋጋ ባለው ነገር ላይ ከ95% ሰዎች የተሻልክ ትሆናለህ። ከስራ በኋላ እደክማለሁ አትበል። የምትደክመው ከመተኛትህ በፊት 3 ሰዓት በስልክህ ላይ ስለምታሳልፍ ነው። እሱን ወደ 2 ሰዓት ቀንሰህ 1 ሰዓቱን ለመማር ተጠቀምበት። ይህንን ህግ ለ1 ዓመት ከተገበርክ ህይወትህ የተለየ ይሆናል። ለ5 ዓመታት ከተገበርከው ደግሞ ህይወትህ ፈጽሞ አይታወቅም። በመጨረሻ ልልህ የምችለው ወዳጄ፣ ከልቤ አንድ ነገር ልንገርህ። የተወለድከው ተራ ሰው ለመሆን አይደለም። የተወለድከው ሌሎች ሲያሸንፉ እያየህ ባለህበት ልትቀር አይደለም፣ ወይም አጨብጫቢ ልትሆን አይደለም።
አላስፈላጊ ለሆኑ ነገሮች ጊዜህን መስጠት አቁም። ዛሬ ነገ ማለትን ተው። ቴክኖሎጂ አይቀንሰውም። ተፎካካሪዎችህ እረፍት አይወስዱም። ዛሬ ከባድ ነው፣ ነገ የበለጠ ከባድ ይሆናል። አብዛኛው ሰው ነገ ላይ ተስፋ ይቆርጣል። አንተ ግን እንደ አብዛኛው ሰው አትሁን። ቀጥል፣ ተማር፣ እደግ፣ ታገል። 24 ሰዓትህን እንደ ወርቅ ተጠቀምበት። ጊዜህ ህይወትህ ነው፣ አታባክነው። በጣም አመሰግናለሁ። አሁን እኔን ማዳመጥ አቁምና ሄደህ አንድ ነገር አድርግ። ሂድና ተማር፣ ሂድና ገንባ፣ ሂድና ትልቅ ሰው ሁን። የወደፊቱ ጊዜ እየጠበቀህ ነው፣ ግን የምትጀምረው ዛሬ ከሆነ ብቻ ነው። ሂድ። እስከ መጨረሻው ድረስ አብራችሁኝ ስለቆያችሁ ምስጋናዬ ከልብ ነው። በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ። ለቮይስ ኦፍ ዊል ቤተሰብ አዲስ ከሆናችሁና ዩቲዩብ ላይ ቁም ነገር ማየት የምትፈልጉ ሰዎች ይህንን የዩቲዩብ ቻናል ሰብስክራይብ፣ ቪዲዮውን ደግሞ ላይክ